በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ፣ ስለ መተላለፋችን ቆሰለ፣ በእርሱም ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6። 7 የጾምና የጸሎት ሳምንታት አሳልፈን ሆሳዕና በአርያም ብለን አምላካችንን በመቀበል የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማሙን፣ መገረፉን፣ መሰቀሉና መሞቱን እንዲሁም የድኅነታችን ዕለት ትንሣኤን በተስፋ ለምንጠብቅ ለሰሞነ ሕማማት ደርሰናልና አምላካችን እንኳን ለዚህ ቀን አበቃን። ነቢዩ ኢሳይያስ በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ፣ ስለ መተላለፋችን ቆሰለ፣ በእርሱ ቁስል እኛ ተፈወስን በማለት የተናገረው ትንቢታዊ ቃል ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ እኛን ከፍዳና ከዘላለማዊ ሞት ለማዳንና ከዲያብሎስ ቁራኝነት ነፃ ለማውጣት ሲል 13ቱን ሕማማተ መስቀልና ሌሎችንም ጽዋተ መከራዎች የተቀበለበት ሳምንት ሰሙነ ሕማማት፣ ትርጓሜው የመከራና የስቃይ ሳምንት ማለት ነው። ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6። አራተኛው ምዕተ ዓመት ድረስ ጌታችን የጾመው ጾም ጋር ሳይሆን ለብቻው ይታሰብ እንደነበረ የቤተ ክርስቲያን ታሪክ ያስረዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ በእሱ ላይ የደረሱትን ሕማማት ሁሉ በትዕግሥት ተቀብሎና መስቀል ላይ ተሰቅሎ የሞተው 40ውን ጾም ከፈጸመ በኋላ ከ3 ዓመታት በላይ ካስተማረና ቤተ ክርስቲያንን ካደላደላት በኋላ ነውና። በአራተኛው ምዕተ ዓመት ግን ጌታችን ኢየሱስ ክርስቶስ ከጾመው ጾመ 40 ቀጥሎ ከትንሣኤ በፊት ባለው ሳምንት ሰሙነ ሕማማት እንዲታሰብ ተደርጓል። በዚህም ምክንያት የጾሙ ጊዜ ከ6 ወደ 7 ሳምንታት ከፍ ብሏል። የዚህ የሰሙነ ሕማማት መታሰቢያ ጾም መጨረሻው የአብይ ጾም መጨረሻ ስለሆነ ጾሙ በአክፍሎት ይደመደምና ከእሁድ መንፈቀ ሌሊት ጀምሮ በዓለ ትንሣኤው ይከበራል። በሰሙነ ሕማማት መጀመሪያ በሆሳዕና ዕለት የሚፈጸሙ ሥርዓቶች ለምሳሌ የዘንባባ ዝንጣፊ ባርኮ ለምእመናን ማደል፣ የዘንባባውን ዝንጣፊ በእጅ ይዞ መዞርና በቤተ ክርስቲያን ዙሪያ ዑደት ማድረግ፣ በቤተ ክርስቲያኑ በሮችና ማዕዘኖች የዳዊት መዝሙራትን እየዘመሩ ወንጌልን ማንበብ ጌታችን ኢየሱስ ክርስቶስ ለድኅነተ ዓለም የፈጸማቸውን እያንዳንዱ ነገሮች ያሳዩናል። ዘንባባ የክብርና የድል ምልክት ከመሆኑም በላይ ድርጊቱና አፈጻጸሙ ደግሞ ጌታችን ኢየሱስ ክርስቶስ በድል አድራጊነት ወደ ኢየሩሳሌም በገባበት ጊዜ ሕዝቡ ሕፃናትን ጨምሮ ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ በታላቅ ምስጋናና ክብር እንደተቀበሉት የሚያመለክት ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 10። በጸሎተ ሐሙስ ዕለትም ጌታችን ኢየሱስ ክርስቶስ ጌታና መምህር ሲሆን በትሕትና ራሱን ዝቅ አድርጎ የደቀ መዛሙርቱን እግር ያጠበ መሆኑን ለማስታወስና ምሳሌውን ለመከተል ሲባል በቅዱስ ፓትርያርኩ በአበው ሊቃነ ጳጳሳትና በካህናት የካህናትና የምዕመናንን እግር የማጠብ ሥርዓት ይፈጸማል። የሰሙነ ሕማማት ዕለታት እሁድ ዕለተ ሆሳዕና። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ ሕፃናትና ሽማግሌዎች በጠቅላላ ሕዝቡ ሁሉ ልብሳቸውን እያነጠፉና ቅጠል እየጎዘጎዙ በእጃቸውም የድል አድራጊነት ምልክት የሆነውን የዘንባባ ዝንጣፊ እየያዙ በዝማሬና በታላቅ ክብር ተቀብለውታል። ዕለተ ሰኞ። በቤተ መቅደስ ውስጥና በዙሪያው ይሸጡና ይገዙ የነበሩትን ከቤተ መቅደስ ያስወጣቸው የገንዘብ ለዋጮች ገበታዎችንና የርግብ ሽያጮች ወንበሮችን ገልብጦ ሁሉንም ከቤተ መቅደስ በጅራፍ እየገረፈ ያስወጣቸው ፍሬ አልባ የሆነችውንም በለስ የረገማት በዚሁ ዕለተ ሰኑይ ነው። በበለስም አንጻር ኃጢአትን እንደረገመ ሊቃውንት ያስተምራሉ።
ዕለተ ማክሰኞ። ሰኞ የረገማት በለስ ማክሰኞ ደርቃ ተገኝታለች። የበለሲቱ መርገምና መድረቅ ቀድሞ በአዳም በኩል የመጣውና ከትውልድ ወደ ትውልድ ሲተላለፍ የኖረው መርገምና ፍዳ በክርስቶስ ሞት መወገዱን ያመለክታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማክሰኞ ቀን ስለ ግብር አከፋፈል፣ ስለ ትንሣኤ ሙታንና የዳዊት ልጅ የሚባል ማን እንደሆነ በመግለጥ መጻሕፍትን እየጠቀሰ ፈሪሳውያንን ያስተምራቸውና ስለ ልቦናቸው ድንዳኔ የሚገስጻቸው የነበረው በዚሁ ዕለተ ሰሉስ ነው። የማቴዎስ ወንጌል ምዕራፍ 23 ከቁጥር 1 እስከ 39። በለምጻሙ ስምዖን ቤት ማርያም ተፍረት ባለሽቷ ማርያም ሽቶ የቀባችው የአስቆሮቱ ይሁዳም ለማስያዝ ከአይሁድ ጋር በድብቅ የተነጋገረው በዚህ በዕለተ ማክሰኞ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 1። ዕለተ ረቡዕ። አይሁድ ጌታችን ኢየሱስ ክርስቶስ እንዲያዝና እንዲገደል ለማድረግ ውሳኔ የወሰኑበትና ምክር የፈጸሙበት ቀን ነው። እንዴት እንደሚይዙት፣ ማን እንደሚያስይዛቸውና መቼ እንደሚይዙት በዚህ ዕለት ወስነዋል። ለክፉ ሥራቸው ተባባሪ ያደረጉትም ከ12ቱ ደቀ መዛሙርት መካከል የጥፋት ልጅ የሆነውን የአስቆሮቱ ይሁዳን ነበር። ስለዚህ ዕለተ ረቡዕ ምክር የተፈጸመበትና ጌታችን ኢየሱስ ክርስቶስ ተይዞ በመስቀል ሞት እንዲገደል ውሳኔ የተላለፈበት ቀን በመሆኑና ውሳኔውም ተግባራዊ ሆኖ ጌታችን የተሰቀለውና የሞተው በዕለተ ዓርብ በመሆኑ የክርስቶስን መከራና የሰውን ልጅ ድህነት ለማስታወስ ሲባል ከትንሣኤ በኋላ ባሉት 50 ቀናት ካልሆነ በቀር በየሳምንቱ ረቡዕና ዓርብ ጾመ ድህነት በሚል ስያሜ እንዲጾም ተደርጓል። ዕለተ ሐሙስ። በዚህ ዕለት ጧት የፋሲካ በዓልን ዝግጅት እንዲያዘጋጁ ደቀ መዛሙርቱን ወደ ከተማ የላከ ሲሆን ሐሙስ ማታ ለመጨረሻ ጊዜ የፋሲካን በዓል ከደቀ መዛሙርቱ ጋር አክብሯል። በዚህ ዕለት የኦሪቱን ሥርዓት ለውጦ አዲስ የቁርባን ሥርዓት ሰርቷል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 27። ጌታችን ከእኔ ተማሩ በማለት እንዳስተማረን ለፍጥረቱ መሪ፣ ለትሩፋቱ ጀማሪ ለመሆንና ለአብነት በጌቴሴማኒ የጸለየው በዚህ ዕለተ ሐሙስ ነው። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28፣ ምዕራፍ 26 ከቁጥር 40። ጸሎትን በተግባር ካስተማረም በኋላም ወደ ፈተና እንዳትገቡ ጸልዩ በማለት ለጊዜው ለደቀ መዛሙርቱ በፍጻሜው ለምዕመናን በሙሉ መመሪያና ትምህርትን ሰጠ። የሉቃስ ወንጌል ምዕራፍ 22 ቁጥር 40። ይሁዳም የአይሁድን ጭፍሮች እየመራ ወደ እርሱ ወደ ክርስቶስ በመቅረብ ሰላም ላንተ ይሁን በማለትና በሽንገላ በመሳም ለጭፍሮቹ አሳልፎ የሰጠው በዚሁ በዕለተ ሐሙስ ማታ ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 42። የደቀ መዛሙርቱን እግር በማጠብ እኔ ጌታና መምህር ስሆን እግራችሁን ካጠብ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ እንዲሁ ታደርጉ ዘንድ ምሳሌ ሰጥተዋችሁ በማለት ትሕትናን በተግባር እየተረጎመና በድርጊት እያሳየ ለደቀ መዛሙርቱ ያስተማረው በዚህ ዕለት ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እስከ 15። ይህ ቀን ጌታችን ኢየሱስ ክርስቶስ በመከራው ጊዜ ፍጹም ሰው መሆኑን ለማስረዳት በተዋህዶ ሥጋ ወደ ባሕሪ አባቱ ወደ አብ የጸለየበትና ስለ ጸሎትም ያስተማረበት በመሆኑ ዕለቱ ጸሎተ ሐሙስ በመባል ይታወቃል። ዕለተ ዓርብ። ጌታችን ኢየሱስ ክርስቶስ ለአይሁድ ተላልፎ በተሰጠበት ጊዜ ጀምሮ ሌሊቱን በሙሉ ከአንዱ ገዥ ወደ ሌላው ገዥ፣ ከአንዱም ሊቀ ካህናት ወደ ሌላው ሊቀ ካህናት እያመላለሱት በሐሰት ሲከሱትና ሲያስመሰክሩበት፣ ሲኮንኑትና ሲወነጅሉት አድረው ዓርብ ጧት ወደ ገዢው ወደ ጲላጦስ ዘንድ ቀርቦ
ሞት የማይገባው አምላክ በግርግርና በጩኸት ብዛት በመስቀል ላይ ተሰቅሎ እንዲሞት የተወሰነበት ዕለት ነው። በዚህ ዕለት ዓርብ በቀትር ጊዜ 6 ሰዓት ሲሆን ንጹሕ ባሕሪ መድኃኔ ዓለም ኢየሱስ ክርስቶስ ያላንዳች ጥፋት እንደ ወንጀለኛ ተቆጥሮ በወንበዴዎች መካከል በመስቀል ላይ ተሰቅሏል። ከ6 ሰዓት እስከ 9 ሰዓትም በመስቀል ላይ ሆኖ ብዙ ተአምራትን ፈጽሞ 7ቱ አጽርሐ መስቀልን 7ቱን የመስቀል ላይ ንግግሮች ተናግሮ በ9 ሰዓትም ተጠማው ሲላቸው ያቀረቡለትን መራራ ሐሞትና ከርቤ ከቀመሰ በኋላ ተፈጸመ የሚለውን የመጨረሻ ቃል ተናግሮ ቅድስት ነፍሱን ከቅዱስ ሥጋው ለይቶ በራሱ ፈቃድ የመጣበትን የማዳን ሥራ ፈጽሟል። የዮሐንስ ወንጌል ምዕራፍ 19 ቁጥር 30። ክርስቶስ በሰሞነ ሕማማቱና በዕለተ ስቅለቱ የተቀበላቸው ጽዋተ መከራዎች እጅግ በጣም ብዙዎች እንደሆኑ ከቅዱሳት መጻሕፍት መረዳት የሚቻል ሲሆን በተለይ በግብረ ሕማማቱና ድርሳነ ማህያዊ በተሰኙ መጻሕፍት በዝርዝር ተገልጠው ይገኛሉ። ከነዚህም ውስጥ 13ቱ ሕማማተ መስቀል የተባሉት ጥቂቶቹ ናቸው። እነርሱም ወደ ኋላ መታሰር፣ በገመድ መጎተት፣ በምድር ላይ መውደቅ፣ በአይሁድ እግር መረገጥ፣ በምሰሶች መካከል መገፋት፣ በጥፊ መመታት፣ ጀርባውን መገረፍ፣ ራሱን መመታት፣ የሾህ አክሊል መቀዳጀት፣ መስቀል መሸከም፣ በምስማር መቸንከር፣ በመስቀል መሰቀልና መራራ ሐሞትን መጠጣት ናቸው። መድኃኒታችን በዕፀ መስቀል ሳለ ዓርብ ከ6 ሰዓት እስከ 9 ሰዓት ባለው ጊዜ ፀሐይ ጨልሟል፣ ጨረቃም ደም ሆኗል፣ ከዋክብት ረግፈዋል፣ ዓለቶች ወይም ድንጋዮች ተሰነጣጥቀዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። የቤተ መቅደስ መጋረጃ ማንም ሳይነካው ከሁለት ተከፍሏል። ዕለተ ቅዳሜ ቀዳም ስዑር። ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ በመቃብር ነበር። መቃብሩም በጭፍሮች ይጠበቅ ነበር። ክርስቶስ በአካለ ሥጋ ከዓርብ 11 ሰዓት እስከ እሁድ መንፈቀ ሌሊት ድረስ በመቃብር ውስጥ የነበረ ሲሆን በአካለ ነፍስ ደግሞ ወደ ሲኦል ወርዶ ከአዳም ጀምሮ በሲኦል ውስጥ ለነበሩ ነፍሳት ነፃነትን ሰብኮላቸዋል። ከሲኦል ወጥተው ወደ ገነት እንዲገቡ አድርጓቸዋል። በአጠቃላይ እስከ ክርስቶስ ሞት ድረስ በፍርድ ግዞት ውስጥ ያሉትን ሁሉ በመከራና በሞቱ ድል አጎናጽፏቸዋል። በኃጢአት በባርነት ውስጥ የነበሩ ሁሉ ሙሉ ነፃነትን አግኝተው የእግዚአብሔርን መንግሥት የመውረስ ዕድልን አግኝተዋል። በሰሙነ ሕማማት ወቅት የምንሰማቸው እንግዳ ቃላትና ትርጉማቸው በግብረ ሕማማት ውስጥ በግዕዝም ሆነ በአማርኛ ላይ ሳይተረጎሙ የተቀመጡ የዕብራይስጥ፣ የቅብጥና የግሪክ ቃላት ይገኛሉ። የእነዚህም ቃላት ትርጉም የሚከተለው ነው። ኪርያላይሶን ቃሉ የግሪክ ሲሆን አጠራሩ ኪርዬ ኤሌይሶን ነው። ኪርያ ማለት እግዝእትነ ወይም እመቤታችን ማለት ሲሆን ኪርዬ ማለት ደግሞ እግዚኦ ጌታ ሆይ አቤቱ ማለት ነው። ኤሌይሶን ማለት ደግሞ ማረን ይቅር በለን ማለት ነው። ትርጉሙም አቤቱ ማረን ማለት ነው። ኪርያላይሶን የምንለው በተለምዶ ነው። ይኸውም ኪርዬ ከሚለው የ ኤሌይሶን ከሚለው ደግሞ ኤ በመሳባቸው በአማርኛ ያን ፈጥረው ነው። አይናን የቅብጥ ቃል ሲሆን ትርጉሙ መሐረነ ማረን ማለት ነው። እብዲኖ የቅብጥ ቃል ሲሆን ትርጉሙ አምላክ ማለት ነው። እብዲኖን አይናን ሲልም አምላክ ሆይ ማረን ማለቱ ነው። ታኦስ የግሪክ ቃል ሲሆን ትርጉሙ ጌታ አምላክ ማለት ነው። ማስያስ የዕብራይስጥ ቃል ሲሆን ትርጉሙ መሲህ ማለት ነው። ትስቡጣ ዴስፖታ ከሚለው የግሪክ ቃል የወጣ ሲሆን
ትርጉሙም ደግ ገዢ ማለት ነው። አምነስቲቲ ሙክሪያቱ አንቲፋሲሊያሱ የቅብጥ ቃል ሲሆን ትርጉሙ ተዘከረነ እግዚኦ በውስተ መንግሥትከ አቤቱ በመንግሥት አስበኝ ማለት ነው። አምነስቲቲ ሞአጊያ አንቲፋሲሊያሱ የቅብጥ ቃል ሲሆን ትርጉሙ ተዘከረነ ኦ ቅዱስ በውስተ መንግሥትከ ቅዱሶይ በመንግሥትህ አስበን ማለት ነው። አምነስቲቲ ሙዳሱጣ አንቲፋሲሊያሱ የቅብጥ ቃል ሲሆን ትርጉሙ ተዘከረነ እግዚኦ ሁሉ በውስተ መንግሥትከ የሁሉ በላይ የሆንክ ሆይ በመንግሥትህ አስበን ማለት ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐነ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም ያለ ደዌ ያለ መከራ ያለ ድካም እግዚአብሔር በደስታና በሰላም ለብርሃነ ትንሣኤው ያድርሰን። ጸሐፊ መምህር ቢትወደድ ወርቁ። ምንጭ ከማኅበረ ቅዱሳን ድረገጽና ቴሌግራም የተወሰደ